አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞተ። ሲሞት አምረራ አለቀሰች፣ በጣም አለቀሰችና ምንድነው ሲሏት ይሄው ልጄ በጧቱ ሞተ፣ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች። ስንት ዓመቱ ነው? 300 ዓመት። ከዛ ነብዩላህ ኑ ፈመረ በጀንበ በጎኑ አለፉ። ምንድነው የሚያስለቅስሽ አንቺ ሴት? ልጅ ሞቱ ያ ነብዩላህ። ስንት ዓመቱ ነው? 300። አያንቺ የመጨረሻው ትውልድ የአህመድ ኡመት ይመጣሉ፣ እድሜያቸው ከ60 እስከ 70 ነው አሏት። ደነገጠችና ስንት አለች? 60 እና 70 ነው አቨሬጁ እድሜያቸው አሏት። ትክዝ አለችና እድሜያቸው ግን ያ ነብዩላህ ቤት ይሰራሉን እንዴ አለቻቸው። እንሰራለን ያውም ወደ ላይ ነው አይደል? ሙሽ መኽራቱን ፊል ሀዋ ስካይ ስክራፐር ነው አይደል? ይሄ ረጅሙ ህንጻ 48 ፎቅ ነው። ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው። ይሄ በ823 ሜትር ነው ቡርጅ ኸሊፋ። ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ። ወደ ላይ ስንት ነው? 1 ኪሎ ሜትር። ኪሎ ሜትር አንተ ወደ ጎን ነው የምታውቀው ወደ ላይ ነብዩላህ ኑ ያልሰሙት ጉድ ማለት ነው። ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ነው። ቤት ይሰራሉን እንዴ አላህ ነብይ? አረ ያውም የተለየ ነው የሚሰሩት አለ። እሷ በአንድ ቃል ቋጨችው። እኔ በእነሱ ኡመት ብሆን ዛፍ ላይ ነበር ማሳልፈዋል። ለ60 ዓመት ቤት ሰው ለ60 ዓመት ቤት ይሰራል። ያውም እኮ አይሳካልም። ይኸው 30 ድረስ ትንደፋደፋለህ፣ 40 ላይ ትንሽ ብር ትሰበስባለህ። የሆነች 40 አጋማሽ ላይ የሆነች ነገር ይኖራል። ከንደፋድፈህ ትደርሳለህ። ሳትኖርበት ወደ ዋናው ቤት ትሻገራለህ። እድሜያችን አጭር፣ የእድሜያችንን እጥረት የሚተካ ጸጋ በታላቁ ነብይ በዓለሙ ብርሃን በሰው ልጆች ሁሉ አይነታ በነቢያቶች ኢማም በሩሱሎች አውራ ዱዓና ጭንቀት አላህ ሰጠን። አልሐምዱሊላህ ረብል ዓለሚን። የእሳቸው ኡመት ያደረገን ጌታ የተመሰገነ ይሁን። እሳቸው ጋር ከያማ ላይ አብረው ከሚነዱት አላህ ያድርገን። ከሐውዳቸው እጃቸው ላይ ጠጠው ከሚጠግቡት አላህ ያድርገን። ፊርደውስ የምንጎራበታቸው አላህ ያድርገን። የጀነት ትልቁ ጸጋ ምንድነው? የጀነት ጸጋ ምንድነው አሏቸው። አንዱ ንገሩኝ እስኪ አላቸው። ወንዙ ዛፉ ፍሬው የሚሉት መስሎታል። ፊሃ ረሱሉላህ